እንደምን ዋላችሁ የስሪቲ እንግሊሽ ቲክቶክ እና ዩቲዩብ ቤተሰቦቼ። ባለፈው ትምህርታችን ስለ ፕሮናውን ሰብጀክቲቭ ፕሮናውን ተውላጠ ስም ማለት ነው። ፕሮናውን ሌላ ነገር የለውም፣ የስም ምትክ ማለት። አበበ እዛ ጋር አለ በማለት ቦታ ሂ ኢዝ ዜር እዛ ነው ያለው ሂ እንላለን። ሴት ከሆነ ሺ፣ እቃ ወይም እንስሳ ከሆነ ኢት እሱ ወይም እሷ ድመት ናት ለማለት ነው። እና እነዚህ ነገሮች ተማሪዎች መጀመሪያ እነዚህ መሰረታዊ ነገሮች ማወቅ አለባቸው ብዙ ነገር ከማወቃቸው በፊት እና በፊደሎች ጀምረን በድምጽ በሳውንድ ሄደናል በኔሞችም። ከዛ በኋላ ግን አሁን ቀላል የሆነ የሰዋሰዋዊ አነጋገሮችን ይዘው እንዲሄዱ ስለሆነ የዛሬው ትምህርታችን ከሱ ጋር የተያያዘ የመሆን ግስ ብለን አም ኢዝ አር እንዴት እንደሚገባ ከነሱ ጋር ስለሚገባ ይሄንን ለማስተማር ነው ዛሬ ዓላማችን። ስለዚህ how to change positive sentence with am is are to negative sentence ይላል። አዎንታዊ ማለት ነው ፖዚቲቭ ማለት፣ አዎ ማለት ነው አሉታዊ አይደለም ማለት ነው። የአዎን አረፍተ ነገሮች ወደ አይደለም ብለን ለመናገርና ለመጻፍ የምንጠቀምበት ዘዴ ነው ዛሬ የምንማረው። ስለዚህ ፖዚቲቭ ማለት አዎንታዊ ነው። ፖዚቲቭ አረፍተ ነገር አዎንታዊ አረፍተ ነገር is changed to negative sentence by adding not not to am is and are ይላል። እነዚህ ላይ not በመጨመር አይደለም ወደሚል ነገር ነው የሚለውን አይደለም ብለን ለመናገር ማለት ነው። ስለዚህ እዚህ ጋር ያሉት ፖዚቲቭ ናቸው። አዎ ነኝ እንደማለት ነው። አም ኤ ቦይ እኔ ወንድ ልጅ ነኝ። አም ኤ ገርል ሴት ልጅ ነኝ። ዊ አር ገርልስ እኛ ሴት ልጆች ነን። ስለዚህ ዩ አር ኤ ስቱደንት አንተ ተማሪ ነህ ወንድ ከሆነ፣ ዩ አር ኤ ውመን አንቺ ሴት ነሽ ነውና ነሽ። ዩ አር ስቱደንትስ 2 3 4 100 ከሆኑ እናንተ ተማሪዎች ናችሁ። ስለዚህ ዩ 3 አይነት ነው ብለን በደንብ ገልጸናል። ፍለፊታችን ያለውን ሰውዬ ስናነጋግረው ዩ እንላለን። ሴት ከሆነች አንቺ፣ 2 3 ከሆኑ እናንተ እንደማለት ነው ብለናል። ይሄን ግልጽ አድርገን ማሳወቅ አለብን። ሂ እዚህ ፍለፊታችን ያለውን ሰውዬ ስለሌሎች ነገር ስናሳየው ማለት ነው። ሂ ኢዝ ኤ ቦይ ብለን ስንነግረው ለዚህ ያ ሂ እሱ ወንድ ልጅ ነው ብለን መናገራችን ነው። ሶስተኛ ሰው ማለት ነው። የሚሰማኝ ሰውዬ ሁለተኛ ነው፣ እኔ አንደኛ ሰው ነኝ ማለት ነው። ሺም እንደዛው ለሴት ነው። ሺ ኢዝ ኤ ነርስ፣ ኢት ኢዝ ኤ ሆርስ፣ ኢት ኢዝ ኤ ቼር፣ ዴይ አር ፋርመርስ እንላለን። ኢት ለእንስሳም ለእቃም ስለሚሆን ነው። ዘይ የሚለውም እንደዛው ለሰው ይሆናል፣ ለእንስሳ ይሆናል፣ ለእቃም ይሆናል። ዴይ አር ፋርመርስ እነሱ ገበሬዎች ናቸው። ዴይ አር ካሜልስ እነዛ ግመሎች ናቸው። ዴይ አር ትሪስ እነዛ ዛፎች ናቸው። ስለዚህ ለሰውም ለእንስሳም ለእንትንም ይሆናል። ነው ነን ናቸው የሚለውን አማርኛ ነው አም ኢዝ አር ብለን የምንተረጉምላቸው። ስለዚህ ይሄ ፖዚቲቭ አዎንታዊ ደግሞ ወደ ኔጌቲቭ ሲቀየር አይ አም ኤ ቦይ የሚለው አይ አም ኖት ኤ ቦይ ይላል ማለት ነው። ለእያንዳንዱ አም ኖት ኤ ገርል፣ ዊ አር ኖት ገርልስ፣ ዩ አር ኖት ኤ ስቱደንት፣ ዩ አር ኖት ኤ ውማን፣ ዩ አር ኖት ኤ ስቱደንት፣ ዩ አር ኖት ስቱደንትስ። ኤ ይጠፋል። ለምን 2 3 4 ከሆኑ ኤ አይገባም። ለአንድ ነገር ብቻ ነው ኤ የሚገባው። ስለዚህ he is not a teacher, she is not a nurse ልክ በዚሁ አንፃር አይደለም ለማለት ነው። it is not a horse, it is not a chair, they are not farmers, they are not camels, they are not trees። ይሄ ነው አዎንታዊና አሉታዊ አረፍተ ነገር በመሆን ግስ ውስጥ እንዴት መጠቀም እንደምንችል ማለት ነው። ቀጥሎ lesson 14 ቢ ይላል። ይሄ ኤ ነው። learn the following full form። full ማለት ሙሉ የተሟላ አጻጻፍና and short form ባጭሩ እንዴት እንደሚጻፉ ለማየት ነው። እነዚህ ለምሳሌ of the following negative of the verb to be forms am is are ያሉትን በፉል ሙሉ በተሟላ ሁኔታ እንዴት እንደሚጻፉና በምህጻረ ቃል ወይም ባጭሩ እንዴት እንደሚጻፉ ነው። አምኖት ባጭሩ ሲጻፍ እዚች ጋር አፖስትሮፊ ኤም አድርገን ኖት ነው የምናደርገው። አይ አምነች ማለት ነው። እቺ እንዳለች እቺ አፖስትሮፊ ኤን አውጥታ ነው የገባችው።
አይ አም ኖት ባጭሩ አይ አም ኖት ነው። እዚህ ጋር ግን ኢዝ ኖት የሚለውን አጠጋግተን ኦን በማጥፋት ብቻ አፖስትሮፊ እናድርግና አነበባቡ እዚህ ጋር ሂ ኢዝ ኖት ነው፣ እዚህ ግን ሂ ኢዝንት ነው። እዚህ አር ለሚገባባቸው ደግሞ አር ኖት ፉል ፎርም በረጅሙ ሲጻፍ ነው። ሲያጥር ባጭሩ ደግሞ አርንት እንላለን። ኦን አጥፍተን አፖስትሮፊ እናደርጋለን። እቺ ምልክት እንደ ምህጻረ ቃል ማለት ነው። አርንት እንላለን። ኢዝንት አም ኖት። እዚህ ጋር እንደነዚህ ያጠረው ይሄ ነው እንጂ ኤንኦቲ አይደለም። ምክንያቱም አይ አምንት የሚባል እንግሊዘኛ ስለሌለ አይ አምንት አይባልም። አይ አም ኖት ነው የሚባለው። ኢዝ ኖት ግን ኢዝንት ነው። አር ኖት አረንት ይሆናል። ከዚህ ቀጥለን የምናየው ፕራክቲስ ኤክሰርሳይዝ ይላል። እነዚህ ልጁ ገብቶታል ወይ የሚለውን ለማሳየት ደግሞ ኤክሰርሳይዝ እንሰጣለን። ራይት ዘ ፎሎዊንግ ኢን ኔጌቲቭ ፉል ፎርም ይላል። በአሉታዊ በኔጌቲቭ ፎርም በአሉታዊ ኔጌቲቭ ፎርም በፉል ፎርሙ በተሟላ ጻፈው ነው። ኔጌቲቭ ነው የምናደርገው። they are boys የሚለውን they aren't boys ብለን ነው። አረንትን they are not የሚለውን በአረንት ነው የምንሰራው አሁን። ስለዚህ they are boys የሚለውን ወደ ኔጌቲቭ ፉል ፎርም they aren't boys ነው። ቀላል ነው። they are not የሚለውን በፉል ፎርም ቢጻፍ እዚህ ጋር ያየናቸው ናቸው። ትንሽ አሁን ትኩረት የምናደርገው ወደ ሾርት ፎርሙ ስለሆነ ይሄንን በፉል ፎርም ጻፈው ነው የሚለው እዚህ ፊት ለፊቱ ባለው ቦታ ላይ ለእያንዳንዱ መጻፍ ማለት ነው። they are boys, they aren't boys. she is a woman, she isn't a woman. it is a rat, it isn't a rat. we are students, we aren't students. you are a farmer, you aren't a farmer. he is a teacher, he isn't a teacher. I am a doctor, I am not ይጠቀሳል እዚህ ጋር am not እንጂ አምንት የሚባል እንግሊዘኛ የለም ማለት ነው። ቀጥሎ ፕራክቲስ ኤክሰርሳይዝ ቢ ራይት ዘ ፎሎዊንግ ፉል ፎርም ሴንቴንስስ ቱ ሾርት ፎርም። አሁን ደግሞ በፉል ፎርም የሰጠንን በሾርት ፎርም ጻፈው ነው የሚለው። በሞላ አረፍተ ነገር ጽፈናል እዚያ በፉሉ በተሟላው ማለት ነው። አም ኖት ኤ ስቱደንት የሚለውን ደግሞ አምንት አንልም። አም ኖት አም አጥሮ ነው የሚነገረው። አም ኖት ኤ ስቱደንት እንላለን። ሺ ኢዝንት ኤ ዶክተር፣ they aren't teachers, they aren't farmers, it isn't a lion, he isn't a nurse, he isn't a nurse ለወንድም ነርስ ስለሚባል you aren't a boy, you aren't girls እንላለን። ስለዚህ በሾርት ፎርም መጻፍ ማለት እነዚህ ናቸው። ይሄ ፉል ፎርም ይባላል ማለት። ቀጥሎ እዚህ ጋር ደግሞ እነዚህን ባጭሩ ለማሳየት ፉል ፎርም ኤግዛምፕል አይ አም ኖት ኤ ቦይ ይላል። ይሄን እንዳለ በትልቁ በፉል ፎርም ስንጽፍ ነው። ፊት ለፊቱ ባጭሩ ደግሞ አም ኖት ኤ ቦይ። ለዚህ we are not girls, we aren't girls. you are a doctor, you aren't a doctor. he is not a farmer, he isn't a farmer ብለን እያንዳንዳቸውን በፉል ፎርም እና በሾርት ፎርም እነዚህን ለማሳየት የተጠቀምንበት ነውና ይሄን በጥንቃቄ ልጆች አንዴ ካዩ አይረሱትም። ደጋግመው እንዲጽፉ ደጋግመው እንዲያነቡ እናደርጋቸዋለን። ከዚህ በተረፈ ደግሞ አሁን በተለይ ሳብጀክቲቭ ፕሮናውን የምንለው አረፍተ ነገር መጀመሪያ ላይ ስለሚገባ ነው ሳብጀክቲቭ ፕሮናውን ያልነው። አይ አም ኤ ቦይ ነው የምንለው። አይ አም ኤ ገርል ዊ ብለን ጀምረን አምና ኢዝ አርን ለማን እንደሚገቡ አውቀናልና ይሄን ካነበበ ብዙ ከሰራ በኋላ መጨረሻ ላይ ደግሞ ምን እንለዋለን? ራይት ሴንቴንስስ ዩዚንግ ዘ ፎሎዊንግ ወርድስ ብለን እቺን ብቻ እንሰጠዋለን። አም ስንሰጠው እሱ የተሟላ እዚህ ጋር አይ አም ኤ ቦይ አይ አም ኤ ገርል ብሎ ይጽፋል። የተሰጠንም ማለት ነው። አምን ገና ሲያይ የሚገባው ለአይ ነው እንጂ በሂ ሂ አም ሺ ኢዝ ዘይ አም እያለ አይጽፍም። እዚህ ደጋግሞ ብዙ ነገር ስለሰራ
አይ አም ኤ ቦይ ወይም አም ኤ ገርል ብላ ልጽፍ ትችላለች። ኢዝን ደግሞ ለሺ ለኢት እንደሚጠቀም ከዛ በፊት ተምሯልና ገና ኢዝ ሳይ ወይ በሂ ይሰራል ወይ በሺ ወይ በኢት ይሰራል። አር ደግሞ ለዊ ይገባል፣ ለዩ ይገባል፣ ለሶስቱ ለዘይ ይገባል። ስለዚህ ከነዚህ ውስጥ አንዱን መርጦ መጻፍ ይችላል ማለት ነው። ኢዝንትም ለሂና ለሺ ለኢት ነውና መርጦ እዚህ ከሰራበት ሌላ በኔጌቲቭ ነው። ኢት ኢዝ ኖት ኤ ካት በረጅሙ ነው። እዚህ they are not boys በረጅሙ ነው። ፉል ፎርም ማለት ነው። ኢዝንት ጋር ሲመጣ ሾርት ፎርሙን ነው፣ ፉል ፎርም አይደለም። ስለዚህ he isn't a boy, he isn't a student ማለት አለበት። they aren't ብሎ መስራት አለበት። አምን ደግሞ I am not ብሎ በእንደዚህ አይነት ነው እንጂ አያሳጥርም። ኤንኦቲን እዚህ ጋር አፖስትሮፊ አድርጎ ማሳጠር አይችልም ማለት ነው።